በገዛ ሜዳው ነው የሚሸነፈው። በገዛ አንድ ወዳጄ እንዲያለ ሰይጣን በገዛ ሜዱ ተሸነፈሃል እያለኝ ይህን ፕላትፎርም አይቶ ራሱ ሰይጣን ነው ይህንን ክሬት ያደረገው ቲክቶክ። እግዚአብሔር በራሱ ሜዳ ተጫውቶ አሸነፈው፣ በላው። ከማን አሁን ሰይጣን ሊያስለቅሰን አይደለ? ጠልተውን እንዲሄዱ እንዲዘጋጉብን ያደርገው እኛ እንቀይርበታለን። ይባረኩ፣ ከኛ ሄደው ይለምልሙ በሏቸው። በፈለገን ቦታ አንገኝም። ለቅሶ ላይ ሲፈልገን እኛ ምስጋና ላይ እንቀይረዋለን ጌሙ። ቀይሩበት በእውነት እስከ ዛሬ አስለቀስከኝ ይበቃል። ካሁን በኋላ አላለቅስም። ያስለቀሰኝ ይሳቅ በሉ። ሃሌሉያ። በሰፈራችሁበት መስፈሪያ ስለሚሰፈር Come on. Amen. እንጸልያለን። መስኪዬ ሳቅሽ አይደል? በቃ ይሄንን ነው የምንፈልገው። አላቅም ፌስቡክ ላይ ገብቼ አላቅም። አይ ዶንት ኖ ቲክቶክ ላይ ምናልባት አንዳንዴ ዝም ብዬ መዝሙር ሰራለሁ። ከዛ ውጪ ማውቀው ነገር የለምና እንቅልፋም ነኝ። ጌታን በጣም ወድ ሰው ነኝ። እግዚአብሔር የቀባኝ ሰው ነኝ። እንደ ዮናስ የእግዚአብሔርን ሐሳብ ጥዬ ሄጄ እግዚአብሔር ይዞኛል አሁንና ዝም ብዬ ስነካ ይሄ መጣና መጀመሪያ የሆነ እነ ኮኪ ጋር ምናምን ገብታችሁ ያላችሁበት ሰዓት እኔ እየጻፍኩ ያለሁትን ነገር እናንተ እያወራችሁ ነበርና በጣም ደነገጥኩኝና ጠፋብኝ እንዴት እንደሚገባ። እስካሁን ላይቭ ስፈልግ አቃተኝ። ይቅርታ ይሰማል አይደል? አዎ ካሜራውን መንካት ትችላለህ። እሺ ኦኬ ሶሪ። እና ንካውና ሴቭ በለው። ኦኬ እና ሆቴል ነኝ ያለሁት። ሶሪ እንግዲህ ሆነስ እና በጣም እያስገረመኝ ነበርና መንፈስ ቅዱስ ያለህበት ቦታ ላይ የሚሰራው ነገር ለእኔ ይታየኝ ነበር። ለመስኪ ስጸልይ አይዶ ነው መሬት ላይ እዛ ጋ ነበርኩ፣ እንደውም በሩ ጋር ነበርኩኝ። በቃ ቤቴ ተበታትኖ ነው ያለውና በቃ ድንጋጤም ይሁን ለቅሶም ይሁን አይዶኖ ሰውነቴ ሙሉ ላበላብ ነው በቃ። እና ለካ ይቅር ማለት አለብን፣ ለካ መተው አለብን። በሰዓቱ ብቻዬን ቀርቻለሁ። ሚዲያ ላይ ያወራሁት የተወሰነ ነገር ነው። በጣም ብዙ ትምህርት ያለብኝ ሰው ነኝ። ጌታን ከሚገርም አጋንንት ስራት ጌታ የፈታኝ ሰው ነኝ። በቢሾፕ በፓስተር ዳዊት በኩል አይደው ነው ምናልባት ከሰማ እዛ ላይ እና በደንብ ሰምቻለሁ። ታሪክህን አውቃለሁ በደንብ። እና አማኑኤል አሞጽ የሚባሉትን ካወቅ ድሮ በኦዲዮ ከሰማ አባቴ ነው እነሱን ሁሉ ያሳደገው መጥቶና ከዛ ህይወት ውስጥ የወጣሁትን ለመኖር ዋጋ የከፈልኩት ግን ምን አጥፍቼ ይሁን ምናልባት በኔ ዲካ አይዶ ነው አልገባኝም። ሐሙስ ዕለት ይሄ ነገር ተከሰተ።
ጨዋታም ድንጋጤ ነው። ኮሜዲ ፊልም ሰው የሆነ ነገር የሚሰራ ይመስለኝ ነበርና ነገሩ ጨክኖ ቀጠለ እስከ እሑድ ጠዋት ድረስ። ስለዚህ ለእግዚአብሔር አንድ ነገር ተናገርኩ። እናቴ ሞታለች፣ ሌላ ሰው የለም በላይፌ ላይ እና መቄዶንያ አብጄ ከሚገባ እባክህ መቄዶንያ የሚል ነገር ውስጤ ላይ መጣ። አንድ ጆሮዬ አይሰማም ነበርና አጠገቤ ላይ አንድ እስክንድር ፕሮፌት ወይም ፓስተር እስክንድር የሚባል አለና ሰርች አርግልኝ የመቄዶንያን። እንዴት ሰርች አርግ በቃ አልኩት። ወዲያውኑ ያንን ሲያደርግ ከአይምሮዬ ነገሮች ሁሉ እንዴት እንደተሰካኩ አላቅም። እግዚአብሔርን ባረኩኝ። በዛ ሰዓት ሁሉ አይ ነበር ወደ ጌታ መሄድ ይመስለኝ ነበር። ሌላ ቻንስ በዚህ ምድር የለኝም። ምናልባት የበደልኩት ያጠፋው ነገር ካለ እግዚአብሔር ምሕረት ያርግልኝ። ግን ስቲል በዚህ ሰዓት ራሱ በዚህ ምድር ምቆይ አይመስለኝም እና እዛ ሆቴል ውስጥ ራሱ በቃ መንፈስ ቅዱስ ይራመዳል እንደ ሰው እና አላውቅም ምን እንደሚሰብክ። ሰባኪው ጠፋ። አንድ ዘማሪና ኪቦርዲስቶች ምናምን መሳሪያ የተከራዩቸው ካሜራማኖች መጡ። ግን የሚሰብኩትም ቀሩ። ብዙ ነገር ነው የሆነው እና የተጠሩትም ቀሩና ጌታ አንድ ቃል ውስጥ የሰጠው መጽሐፍ እንግዲህ ሆነስ አንድ ነገር ይናገራል። አንድ ባለጠጋ ሰርጉን አደረገና በዛ ድግስ ታላላቅ የተጠሩ ሰዎች ቀሩና ከመንገድ ሰበሰባቸው አይደል ምለው ከመንገድ ሰበሰባቸውና ያ ቃል ውስጥ ይመጣ ነበርና ምን ብዬ ልስበክ? እግሬ አይቆምም። ምን ብዬ ልናገር ስል በቃ ጌታ ስበክ አለኝ። ስለ ኢዮብ መስበክ ጀመርኩ እዛ ቦታ ላይ። በጣም የተማሩት ከመቄዶንያ የመጡት በጣም የሚያውቁ ከኛ በጣም የሚበልጡ ኤክስፔሪየንስ ያላቸው ኢንጂነሮች፣ ፓይሌቶች በጣም የሚገርሙ ሰዎች አሉና ድንገት 4 ሰዎች ተራምዶ መጡና ጌታን መቀበል እንፈልጋለን አሉ። በጣም ደነገጥኩ። ሾክ። ቅድም አንድ ልጅ አንተ ጋር ገብታ እኛ ነፍሳት ስድኑ እየቆጠርን ነው እንጂ ደስታ ቁሳቁስ እየቆጠርን አይደለም እና ሙሴ እግዚአብሔር ሲቆጣ የእግዚአብሔርን ቁጣ ወደዛ ያብሰዋል። እንደውም እግዚአብሔር ሲበርድ እሱ ይቆጣል የሚለውን ነገር ስታወራ እዛው ጋር ነው የጠፋውና ስልኩን ወዴት ልንካ ምኑን ልንካ ላይቭ መግቢያውንም አላውቅም። ጀስት ገና ልጆች ሊያስተካክሉልኝ ነውና ከዛ ሰዓት እስካሁን ላይቭ መግቢያውን እየፈለኩ ግን ቤት ውስጥ እንደሰከረ ሰው በቃ መሬት ላይ የተንከባለልኩ መንፈስ ቅዱስ በአንተ የምናገረው ነገር እየፈወሰኝ በጣም በቃ ይባረኩ። ጥሎን የሄዱ አስለቅሶን የሄዱ ሜዳ ላይ ጥሎን የሄዱት ምሕረት እናርግላቸው ስትል አልቻልኩም በቃ እና ብዙ ማውራት ገና እንትን አላልኩም። ጌታ ካለ ብዙ ነገር ረጅም ጊዜ አያለሁ። ያንተን ባይዘዌ የሆኑ ሴት ልጆች ምናምን አብሮ የሚዘምሩ ምናምን አሉ። አንድ የሆነች ወፍራም ቀጭን ልጅ እንደዛ ምናምን ሆኖ በጣም የቤት ውስጥ የሚጸልዩ ጸሎት አለና በሰው ስልክ ነው እንደዚህ በፊት የምናየውና ብዙ እንትኑ ላይ የለውም እና አሁን እግዚአብሔር የሚገርም ነገር በጣም ብዙ ሰዎች ተፈውሰዋል። አይ ቲንክ ውስጤ በጣም ይናገረኝ ነበር ከኔ ጀምሮ በጣም በሚገርም እዚህ የገባ ሰው ሁሉ ያልተፈወሰ የለም ከኔ ብሎ በቃ መንፈስ ቅዱስ በኃይል ይሰራ ነበርና በኃይል አልፎ አገር አቋርጦ ይሄድ ነበርና በሚገርም ሁኔታና ግራ ሲገባኝ አስገባኝ ለማለትም ማወራው ግራ ገብቶኛል። በቃ ምን ብዬ ላስረዳ? ስልኩንን የሚታይ ነው ይመስለኝ ለኔ አይዶን አላውቅም ዝግ ነውና ብቻ ግን ባያየኝም በቃ እጅ የጫንኩ ፒክቸሪ ላይ ፕሊዝ በቃ ኖ ማለፍ የለብኝም እያልኩ ነበርና ይቅር ማለት አለብን። ጥሎን ለሄዱ ለበደሉን በተለያየ አቅጣጫ ስማችን ላጠፉን በቃ ማለት መንፈስ ቅዱስ አይዶ ነው ማውራት አልችልም። በቃ እግዚአብሔር ይባርክ። እንዴት እንደማገኝም አላውቅም፣ በሰፊው እንዴት እንደማወራም አላውቅም። ግን አይተነክቻለሁ፣ ልብሴ የለም በቃ በእውነት እና አዲስ አበባ ነው ያለሁት። ሆቴል ይዞ ነው ጓደኞች ፓስተር ሶፎንያስ ሆቴል ይዞ ነው ያስቀመጠኝ። ብዙ ሰዎች ኤርትራውያኖች በጣም ብዙ ሰዎች እያገዙኝ አጠገቤ እየቆሙ ነው ያሉትና
ለእርዳታ ለምንም አይደለም። አሁን ግን በቃ አሁን መንፈስ ቅዱስ የሚሰራበት ጊዜ ነው። በቃ አሁን አማራጭ የለንም። መሸነፍ ነው፣ ይቅር ማለት ነው፣ መሄድ ነው። በቃ ጌታ ይመጣል። አማራጭ የለንም። አሁን ነገሮች ሁሉ አይናችን እያየን ተፈጽሟል፣ አልቋል። ምሕረቱ ማረግ የበለበደልናቸው ይቅርታ ማረግ አሁን ይቅር እያልን በቃ እንኳን በደሉን፣ አንተን የበደልከው እንኳን በደልከኝ እያለን በቃ ኢየሱስን እየወጉት አደርጎኑን የሚያደርጉትን አያውቁም እያለ እየተወጋ ይቅር እንዳለውና ይሄን እያልን መሄድ አለብንና ወደ እግዚአብሔር ቤት መመለስ አለብን። ያ ሰው እሪያዎች ጋር ያለውን ገንዘብ አካፍሎ ይዘው ሄዶ ግን ከእሪያዎች የተረፈውን እየበላ አባቱ ቤት ትዝ አለውና ዛሬ ለብዙዎች የጌታ ቤት ትዝ ይበላቸው። በቃ ትዝ ለኔ በቃ ከኔ ጀምሮ በቃ የእግዚአብሔር የኢየሱስ ቤት ትዝ ይበላቸው። በቃ ለሳተው ለወደቀው ባክላረገው በእግዚአብሔር ቤት እያለ ለደቀመው ሁሉ የእሪያውን ከእሪያ የተረፈውን እየበላ ትዝ አለው። በአባቴ ቤት እኮ የተረፈው አለ እንዳለውና ይሄን ነው ያየሁት። ኢየሱስን አይቻለሁ። ባዶ ቤት ብቻዬን ነው ያለሁት። ምንም ሆቴል እንደዚህ ነው፣ ልብሴ እዚህ ተበታትኗል ምናምን በቃ እንደዚህ ነው። በጣም ለግጀሪ ኑሮ የኖርኩ ሰው ነኝ። በጣም ብዙ ነገር የለመድኩ ሰው ነኝ። ግን በቃ ና ነው አሁን። ምክንያቱም ጌታ ይመጣል። ዩዊልሲ ወንበሩ ላይ ስትሽከረከር ጌታ ይመጣል። ሌላ አይደለም፣ እየጨፈርን አይደለም፣ እየጠጣን የሆነ ቦታ ወድቀን ሳይሆን እንደዚህ እየተቀጣጠልን ጌታ ይመጣል። ይሄ ነው ጊዜ ነው። ትጀባለሁ። ይቅርታ። ዋው በጣም የገረመው ምን መሰለ፣ ጸልዬልሃለሁ እና እንዲህ ላገኘው የምችለው ብያለሁ። ምክንያቱም መድኃኒቱ የሚገርምህ ነገር መድኃኒቱ አሁን ያልነው ነው። ይሄ ነው በቃ ይሄ ነው። ሙሴ ነው አልሰመ ሙሴ ነው ሙሴ በቃ መድኃኒቱ መልቀቅ ነው። በጥና እንደሄደች ታግባ ኢን ጂሰስ ኔም ትለምልም፣ ቤተሰቦቿ ይለምልሙ፣ ኑሯ ይለምልም፣ የተፈታች ትሆን በኢየሱስ ስም ሲፈቱ በጌታ በኢየሱስ ስም በጌታ ያንተ ልብ እንደቆሰለ የነሱ ልብ ይደሰት። በል እስቲ በለኔ ምለው የኔ ልብ እንደተሰበረ የኔ ልብ እንደተሰበረ ያንቺ ልብ ይጠገን በላት በኢየሱስ ስም። ልብ ይጠገን በኢየሱስ in the mighty name of Jesus አሜን። ጌታ ሆይ ባንተ ላይ የተነገረ ክፋት ሁሉ በኢየሱስ ስም በተንን። አሜን። በኢየሱስ ስም በተንን። አሜን። እንድትታሰር የተደረገ የተነገረ ንግርቶች ሁሉ በኢየሱስ ስም ከህይወት ይበተን። አሜን። በኢየሱስ ስም ይበተን። አሜን። እንደ ጭንቁር የሚባላ ቃላቶች ሁሉ ከአይምሮ የተበተነ ይሆን። አሜን። በኢየሱስ ስም የተበተነ ይሆን። አሜን። በኢየሱስ ስም የተበተነ ይሆን። እንደ ጭንቁር የሚባላ ቃል ማይ ጋድ ነፍስህን ይዞ ያለ በኢየሱስ ስም ስልጣን ልቀቁት። በጌታ በኢየሱስ ስምና ስልጣን በኢየሱስ ስም ልቀቁት አሁን። በኢየሱስ ስም ልቀቁት አሁን። በኢየሱስ ስም ልቀቁት አሁን። በኢየሱስ ስም ልቀቁት አሁን። በኢየሱስ ስም ልቀቁት። ማንኛውም ክፉ ቃላቶች መንፈስ ቅዱስ መንፈስ ቅዱስ ለምንሃል። መንፈስ ቅዱስ አሜን። መንፈስ ቅዱስ አሜን። ሃሌሉያ። አመሰግናለሁ እግዚአብሔር፣ አመሰግናለሁ እግዚአብሔር። ለአንተ ሰው ስላለ አመሰግናለሁ። Elevador Rahabaya Nonda. Amen. Amen. Thank you. Thank you, Holy Spirit. አመሰግናለሁ።
Yes. ልብ ላይ የተቀመጠው ሁሉ የቀለጠ ይሆን። Yes. የቀለጠ እጅህን ልብ ላይ አድርገው። ጌታ ሊያቀልጠው እጅህን ልብ ላይ ያዝ። እኔ በሃዋ ይቅለጥ። Hallelujah. Amen. Yes. Alavashede bede bedes. Yes. Amen. 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 Holy Spirit. የጌታ ህልውናል እየቀለጠ ነው። ስብ ብላ አይኔን ጨፍነህ በለው። ሃሌሉያ። ያ የጌታ ኃይል Yes. Elkoza. Come on. Amen. Elkoza. Amen. ኢየሱስ እየቀለጠ ነው። ድንጋዩ እየቀለጠ ነው። እየፈጨው ነው ጌታ። Yes. Amen. ሰላም። Amen. መንፈስ ቅዱስ አመሰግናለሁ። Yes. መንፈስ ቅዱስ ባርካል።